ሞርፎ የልጆች አገልግሎት። ሰላም ልጆችዬ፣ እንዴት ናችሁ? ደህና ናችሁ? ሳምንታችሁ እንዴት ነበር? በጣም ጥሩ ነበር። የኔም በጣም ጥሩ ነበር። ለምንድን ነው ጥሩ የሆነው? እግዚአብሔር ከኛ ጋር ስለሆነ። በጣም ናፍቃችሁኝ እኮ ነው የምመጣው። እናንተ ጋር ለመምጣት ሳስብ በጣም ነው ደስ የሚለኝ። ለምን? አብረን እንጸልያለን፣ ከዛ ደግሞ አብረን እግዚአብሔር ቃል እናነባለን አይደል? በጣም ነው ደግሞ ወዳችሁ፣ በጣም ነው ደስ የሚለኝ እዚህ ስመጣ። ልጆች ዛሬም እንደገጠመኝ ልንገራችሁ። አንድ ሴት ቦታ ጠፋባት፣ አላቃትም። ከዛ መንገድ ላይ ነበር ያገኘኋት። ከዛ መንገድ ጠፍቶባት ቤት ጓ ነበር ብላ ስትል ከዛ አየኋትና አይ ቲንክ እርዳታ ትፈልጋለች መሰለኝ ብዬ ሄጂ ሰላም መንገድ ጠፍቶብሽ ነው ስላት አዎ እባክሽን እርጅኝ አለችኝ። ከዛ የምትፈልገውን ቦታ በየትኛው በኩል እንደመሄድ እንዳለባት ነገርኳት። አታውቅም ነበር። ከዛ በጣም አመሰገነችኝ። ከዛ ልጆችዬ እንደሱ ካደረኩ በኋላ እናንተ ትዝ አላችሁኝ። እናንተ ሰው ረድታችሁ ታውቃላችሁ? ማታውቁትን ሰው። በእርግጥ እናንተ ጎበዝ ናችሁ፣ ጓደኞቻችሁን ታግዛላችሁ አይደል? ትረዳላችሁ፣ ቸርች ያሉትን ወይ ደግሞ ዘመዶቻችሁን ወይ ደግሞ በቃ የምታውቁትን ሰው ትረዳላችሁ። ግን ልጆችዬ ዛሬ የምጠይቃችሁ የማታውቁትን ሰው እርዳታ አስፈልጉት፣ እርዳታ ሰጣችሁ ታውቃላችሁ? ጎበዝ ልጆች። ያላወቃችሁ ልጆች ደግሞ ዛሬ የእግዚአብሔር ቃል ስለ አንድ ሰው ይነግረናል። ልጆችዬ ባልንጀራ የሚባል ነገር ሰምታችሁ ታውቃላችሁ? ባልንጀራ አታውቁም? ዛሬ እነግራችኋለሁ። የእግዚአብሔር ቃል ስለ ባልንጀራ ምን እንደሚያስተምረን እናያለን። ከዛ በፊት ግን ምን ማድረግ አለብን? መጸለይ አለብን። ለምንድን ነው የምንጸልየው? ጌታ ኢየሱስ እንዲያስተምረን እንጸልይ። ጌታ ኢየሱስ ሆይ በጣም አድርገን እናመሰግንሃለን ስለጠበከን። ደግሞ ጌታ ኢየሱስ ሆይ ዛሬም እንድታስተምረን እንጸልያለን። ጌታ ኢየሱስ ሆይ ደግሞ የተማርነውን ትምህርት ደግሞ እንድንኖርበት እንድትረዳን እንጸልያለን። በጣም አድርገን እንወድሃለን። በኢየሱስ ስም አሜን። ዝግጁ ናችሁ ልጆችዬ? አሁን ምንድን ነው የምናመጣው? ጎበዝ ልጆች ተዘጋጅታችኋል? መጽሐፍ ቅዱሳችንን እንከፍታለን። ከዛ እግዚአብሔርን ቃል እናነባለን። እኔም መጽሐፍ ቅዱስ ይዤ ልምጣ፣ እናንተም ደግሞ መጽሐፍ ቅዱሳችሁን አዘጋጁ። እኔ መጽሐፍ ቅዱሴን በጣም ነው የምወዳት፣ እናንተም ትወዳላችሁ አይደል? እሺ፣ የዛሬው ቃል የሚገኘው ሉቃስ ምዕራፍ 10 ቁጥር 27 ነው። ልጆችዬ ሉቃስ ወንጌል የሚገኘው የት ነው? ብሉይ ኪዳን ነው ወይስ አዲስ ኪዳን? ብሉይ ኪዳን አይደለም፣ አዲስ ኪዳን። ጎበዝ ልጆች፣ አዲስ ኪዳን ላይ ነው የሚገኘው። ምዕራፍ 10 ቁጥር 27 ነው። የሆነ ሰውዬ መጥቶ ለኢየሱስ ጥያቄ ጠይቆት ነበረ። እሱን ጥያቄ ከጠየቀው በኋላ ኢየሱስ እንዴት ብሎ ነው ያስረዳው? እሱን ልንገራችሁ። እሺ እናንብብ። ሰውየውም ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው አለው። ኢየሱስም እንዲህ ሲል መልስ ሰጠው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዶች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ላይ ጥለውት ሄዱ። አንድ ካህን በአጋጣሚ በዚያ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። ደግሞ አንድ ሌዋዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት። ቀርቦም ቁስሎቹ ላይ ዘይትና የወይን ጠጅ አፍስሶ አሰረለት። በራሱ አህያ ላይ አስቀምጦት ወደ እንግዶች ማረፊያ ቤት ወሰደው። በዚያም ተንከባከበው። ልጆችዬ ይሄ ሰው አያሳዝንም? እንደሌላው ቀን ይመስለኛል ከኢየሩሳሌም ወደ ኢያሪኮ መሄድ ፈልጎ ነበረ። ከዛ ግን እንደሌላው ጊዜ በጣም ሰላም ነው ብሎ ሲሄድ እዛ መንገድ ላይ ያሉ በጣም መጥፎ የሆኑ ሰዎች፣ የሚጎዱ ሰዎች አገኙት። ከዛ ድብ አረጉት። ከዛ ቁስል በቁስል ደም በደም አደረጉትና መሬት ላይ ወደቀ። ይሄ ሰው በራሱ ተነስቶ እንደገና ወደ ቤቱ መመለስ አልቻለም። እዛ መሬት ላይ ወድቆ በቃ በጣም አሞታል። ከዛ ካህን የሚባል ማለት በልክ እንደኛ ቸርች ውስጥ የሚያስተምር እግዚአብሔርን የሚያገለግል ሰው በዛ ሲያልፍ አየውና ብሎ አለፈው። እንዴ ማገዝ ነበረበት እኮ አይደል? ግንስ አላገዘውም። ከዛ ሄደ። ከዛ ደግሞ ትንሽ ቆይቶ ደግሞ ሌዋዊ አሁንም እግዚአብሔርን የሚያገለግል ሰውዬ በዛ ቦታ ሲያልፍ
ምንድነው ብሎ ሲያይ ያ ሰው በጣም አሞታል፣ ደም በደም ሆኖ ውድቅ ብሎ አየው። ከዛ ይሆና ብሎ ሄደ። ወይ ደግሞ እኮ ሲያልፍ ወደ ቸርች ሊሆን ይችላል። አይ ቸርች ረፍቶብኛል ኧረ እኔ ብሎ ሊሆን ይችላል ሄደ። አንድ ግን ሳምራዊ ዝም ብሎ ሲያልፍ አየው። ወይ የወደቀ ሰው ማገዝ አለብኝ ምክንያቱም ወድቋል ብሎ ከዛ ጋያው ላይ ወርዶ ለዚህ ለወደቀው ሰው በጣም አዘነለት። ከዛ ቁስሎቹን በጣም ዘይት እየቀባ ከዛ እንደዚህ ቁስል ሲደማብን እኛ ፕላስተር እናረግ የለም በዛን ጊዜ ደግሞ ጨርቅ ጥቅልል አደረገለትና ከዛ አዘነለት። ከዛ ተንከባከበውና ከዛ አህያው ላይ አስቀምጦ ወሰደው። ይሄ ሰውዬ ሳምራዊ ነው ልጆችዬ። ሳምራዊ ማለት ደግሞ ከእግዚአብሔር ሕዝቦች ጋር የሚለዩ ሰዎች ነበሩ። ስለዚህ ብዙ ሰው ሳምራዊና የእግዚአብሔር ሕዝቦችን ሲያገኙአቸው አይዋደዱም። እኔ እነዚህን ሰዎች አልፈልጋቸውም፣ አላናግራቸውም፣ ምንም ነገር አረዳቸውም ይባባሉ ነበር። ይሄ ሳምራዊ ግን እንዴ አላቀውም ግን መርዳት አለብኝ፣ ጓደኛዬ አይደለም ግን መርዳት አለብኝ፣ ደግሞ ቤተሰቤ አይደለም ግን መርዳት አለብኝ ብሎ ረዳው። ለዛ ነው ኢየሱስ ታዲያ ባልንጀራ ማለት ምን ማለት ነው ብሎ ለሰውየው ያስረዳው። ምንድነው ታውቃላችሁ? ባልንጀራ ማለት ስለምናቀው አይደለም፣ ጓደኛችን ስለሆነ አይደለም፣ ከኛ እርዳታ የሚፈልግ ሰው ሁሉ የኛ ባልንጀራ ነው። ስለዚህ እንረዳዋለን ማለት ነው፣ እናግዘዋለን። ይሄ ደጉ ሳምራዊ ለዚህ ለወደቀ ሰው ምን ሆኖ ማለት ነው? ባልንጀራ ሆነ። ባልንጀራ ደግሞ ኢየሱስ ክርስቶስ ሲናገር ባልንጀራችሁን እንደራሳችሁ አድርጉ ውደዱ ብሎ ነግሮናል። ታዲያ ልጆች ባልንጀራ ምንድነው? ባልንጀራ ማለት ከኛ እርዳታ ለምሳሌ ጊዜያችንን ሊሆን ይችላል፣ አብሮ መጫወት ሊሆን ይችላል፣ ማገዝ ሊሆን ይችላል፣ መስማት ሊሆን ይችላል። ከኛ እርዳታ የሚፈልግ ማንኛውም ሰው ማለት ልጆች በጣም ትልቅ ሰው ሊሆን ይችላል፣ ደግሞ ከናንተ የሚያንስ ትንሽ ሊሆን ይችላል፣ ወይ ደግሞ በእናንተ እኩያ ሊሆን ይችላል። ማንኛውም ሰው ሊሆን ይችላል። ከናንተ ግን እርዳታ የሚፈልግ ሰው ሁሉ የናንተ ምንድነው? ባልንጀራ ነው። ጎበዝ ልጆች ለምሳሌ ትምህርት ቤት አዲስ ተማሪ ሲመጣ አሁን ለምሳሌ ሽንት ቤቱ የቱ ጋር እንደሆነ አያውቅም። ከዛ ደግሞ ምሳ የምትበሉበትን ቦታ ላያውቅ ይችላል። ከዛ ብቻውን ቆሞ ሲል እናንተ እንዴ እኔ አላውቀው አዲስ ልጅ ነው ግን መርዳት አለብኝ ብላችሁ እና ላሳይክ፣ ምሳ ምን በላው እዚህ ጋር ነው፣ ምን ጫወተው ደግሞ እዚህ ጋር ነው፣ ሽንት ቤቱ ደግሞ እዚህ ጋር ነው እና አብረን መጫወት ትችላለን ብላችሁ ካደረጋችሁ እናንተ ምንድናችሁ? ለዛ ባልንጀራ መልካም ነገር አደረጋችሁ ማለት ነው። ለምሳሌ ቸርችም ሊሆን ይችላል። አዲስ ሰው ሲመጣ ጓደኛችን ስላልሆነ አይ ከኛ ጋር አይ ወይ አትጫወትም አይደለም። አዲስ ሲመጣ ስሜ ስማችሁን አስተዋውቃችሁ ያንቺ ስም ማን ነው? የት ሰፈር ነሽ? ለምን አንጫወትም? ልንገርሽ ይልሽ ቸርቻችን ያለው ይሄ ነው፣ እንትና ይሄ ይባላል፣ አስተማሪያችን ይሄ ይባላል ብላችሁ ያ ሰው ደስ እንዲለው ማድረግ። ባልንጀራ ልክ እንደሱ ነው። ከናንተ መልካም ነገር የሚፈልግና የሚደረግለት ሰው ባልንጀራችሁ ነው። ለምሳሌ ትልቅ ሰው ሊሆን ይችላል። ለምሳሌ ትልቅ ሰዎች አንድ ዕቃ ይዘው ይሄዱ ያለ እናንተ አረ ከማለት እንዴ እማማን እኮ ማገዝ ይችላልው፣ እማማ ላግዙት ፌስታሉ ሊያዝሉት ስትሉ ወይ ልጄ እሺ። ከዛ ስታግዙ ምን አደረጋችሁ ማለት ነው? እናንተ እርዳታ ለነዛ ለማማ አደረጋችሁ፣ ለአባባ አደረጋችሁ፣ ለወንድማችሁ፣ ለማታቁትም ለምታቁትም ሰው እርዳታ ማድረግ ያለባችሁ። እሺ ልጆችዬ ባልንጀራ ማለት ምን እንደሆነ ገባችሁ አሁን? ጎበዞች እሺ። እኛ ደግሞ ለሁሉ ሰው የሚያስፈልግ አንድ እርዳታ አለ፣ ለሁሉም ለትልቅም ለትንሽም። ምን መሰላችሁ? ኢየሱስ ክርስቶስ እንደሚያድር መናገር። እሺ ልጆች ከሁሉም እርዳታ የበለጠ ጌታ ኢየሱስ እንደሚወዳቸውና እንደሚያድናቸው መንገር። እሺ ይሄን ነገር ሁሉ ጊዜ እንዳትረሱ። ይሄን ደግሞ እንድናረግ የሚረዳን ማን ነው? ጌታ ኢየሱስ። ይሄን እንዲረዳንና እንዲያግዘን ደግሞ ጌታ ኢየሱስን እንጠይቀው፣ እንጸልይ። እሺ ጌታ ኢየሱስ ዛሬ ስላስተማርከን እናመሰግናለን። ደግሞ ባልንጀራ ምን እንደሆነ ስለተናገርከን ስላስተማርከን እናመሰግናለን። ጌታ ሆይ እኛ ደግሞ ለሌሎች ሰዎች እንድንረዳ አንተ እንደምታድን እንደምትፈውስ እንድንናገር አድርገን ስላስተማርከን እናመሰግናለን። በኢየሱስ ስም አሜን። ልጆችዬ አሁን ምንድነው የቃል ጥናት ጥቅስ
ተዘጋጅታችኋል? ስክሪኑ ላይ ትመለከታላችሁ። ከዛ አብረን እናጠናለን። ተዘጋጁ። እሺ ልጆችዬ፣ የዛሬው የቃል ጥናት ጥቅስ የሚገኘው ቅድም ካነበብነው ክፍል ላይ ነው። ሉቃስ ምዕራፍ 10 ቁጥር 27 ላይ እንደዚህ ይላል፣ ባልንጀራህን እንደራስህ ውደድ። ባልንጀራህን እንደራስህ ውደድ። ልጆችዬ፣ የቃል ጥናት ጥቅሱ አጭር ነው አይደል? ምን አለ ጌታ ኢየሱስ? ባልንጀራህን እንደራስህ ውደድ። ልጆችዬ፣ እንደናንተ ለራሳችሁ መልካም ነገር ማድረግ ትፈልጋላችሁ አይደል? ለራሳችሁ አይደል? ልክ እንደዛ ባልንጀራችሁንም ስታግዙት፣ መልካም ነገር ስታደርጉት እንደራሳችሁ ወደዳችሁ ማለት ነው። ስለዚህ ሁሌ ጊዜ ባልንጀራችንን እንደራሳችን ለራሳችን መልካም ነገር ማድረግ እንደምንወድ፣ እርዳታ ስንፈልግ እርዳታ እንዲሰጠን እንደምንፈልግ ልክ እኛም እንደዚሁ ለባልንጀሮቻችን ማድረግ አለብን። ባልንጀራህን እንደራስህ ውደድ። ልጆችዬ፣ ይሄንን የቃል ጥናት ጥቅስ እንዳትረሱት፣ ደግሞ ባልንጀራችሁን መርዳት እንዳትረሱ። እሺ፣ በጣም ነው የምወዳችሁ። የሚቀጥለው ሳምንት ደግሞ በሌላ እግዚአብሔር ቃል እስከምንገናኝ ደህና ሁኑ። ሞርፎ የልጆች አገልግሎት